8000 ዋች ታይም ማግኘት እንደማይቻል እያሰባችሁ ይሆናል። አንዳንዳችሁ 8 ሰዓት ለመሙላት ምናልባትም አመት ወይም 2 ዓመት እንደሚወስድ ታስቡ ይሆናል። ግን ትክክለኛው ስትራቴጂ ካወቃችሁ በሁለት ወር ውስጥ ይህንን ግብ ለመድረስ በሂሳብ የሚቻል ነው። በትክክለኛው ሂሳብና በተግባራዊ ስትራቴጂ እንዴት 8 ሰዓት መሙላት እንደምትችሉ ግን አሳያችኋለሁ ማለት ነው። 8 ሰዓት ማለት ስንት ሰዓት ማለት ነው? መጀመሪያ 8 ሰዓት ማለት በተግባር ስንት የዋች ታይም እንደሆነ እኔ 8 ሰዓት ማለት 400,000 ደቂቃ ነው። ይሄ ማለት 400,000 ደቂቃ እና ሁለት ወር በግምት 60 ቀን ብንወስድ 400,000 ደቂቃ ሲካፈል ለ60 ቀን በቀን 8000 ደቂቃ ዋች ወይም 8000 ደቂቃ ዋች ታይም ያስፈልጋቸዋል ማለት ነው። አሁን ይህ ቁጥር ትልቅ ይመስላል፣ ግን እዚህ ላይ ዋናውን ነገር ማወቅ ያለባችሁ ቪው ብቻ አይደለም። ዋናው ነገር አቨሬጅ ቪው ዱሬሽን። ይሄ አቨሬጅ ቪው ዱሬሽን ማለት ደግሞ ምንድነው? ምን ያህል ደቂቃ ቆይተዋል የሚለውን ነገር ነው የሚያሳየውና አቨሬጅ ቪው ዱሬሽን ዋናው ቁም ነገር ኤቪዲ ምንድነው ነገር ማለት ነው። ሌላኛው ደግሞ ሂሳቡ ስንሰራ ለምሳሌ 10 ደቂቃ የሚረዝም ቪዲዮ ካላችሁ እንበልና ሰዎች ከ10 ደቂቃው በአማካይ 5 ደቂቃውን ቢመለከቱ አንድ ቪው 5 ደቂቃ ዋች ታይም ማለት ነው። ሶ እንግዲህ 480,000 ደቂቃ ለማግኘት 400,000 ደቂቃን ለ5 ስናካፍል ስንት ይመጣል ማለት ነው? 96,000 ቪው ማለት ነው። ይህ ማለት በሁለት ወር ውስጥ 96,000 ቪው በአጠቃላይ ማግኘት ካላችሁ ወይም ካለባችሁ እያንዳንዱ ቪው ወይም ቪወር በአማካይ 5 ደቂቃ እየተመለከተ ከሆነ 8000 ሰዓት ላይ መድረስ ትችላላችሁ ማለት ነው። እና 96,000 ቪው በቀን ወይም በ60 ቀን ስናካፍለው በቀን 1600 ቪው ገደማ ያስፈልጋቸዋል። ይህም ማለት አሁን ግቡ 8000 ሰዓት በቀን 1600 ኳሊቲ ቪው ተቀይሯል ማለት ነው። ስለዚህ አሁን ወደ ስትራቴጂው እንገባለን። የያዘው የሁለት ወር እቅድ ስለሆነ በሁለት ወር ውስጥ ይሄን 8000 ዋች አወር የመሙላት ነው እቅዳችን ማለት ነው። ስለዚህ 8000 አወር ለመሙላት በቀን ብዙ ቪዲዮ መለጠፍ ላይጠበቅባችሁ ይችላል። ዝባዝንኪ ነገር ማብዛት አይጠበቅባችሁም። ዝም ብላችሁ ቦሪንግ የሆነ ነገር ይዛችሁ መምጣት ያለባችሁ አይመስለኝም። እና ሁሌም ምን ያስፈልጋችኋል? ስለ ዩቲዩብ ስታስቡ ኳሊቲ የሆነ ወይም ጥሩ የሆነ አውዲዮ ያስፈልጋችኋል። ኳሊቲ፣ ኮንሲስተንሲ እና ሪቴንሽን ዋናዎቹ ነገሮች ናቸው። እና ስለዚህ ለሚቀጥሉ 60 ቀናቶች ውስጥ አንድ ግልጽ ስትራቴጂ ይዛችሁ ይሄን ነገር ማስተካከል ይኖርባችኋል ማለት ነው። ሌላኛው ደግሞ በመጀመሪያ ላይ ማየት ያለብን ሎንግ ፎርም ኮንተንት ላይ ትኩረት አድርጋችሁ መስራት አለባችሁ ማለት ነው። ስለዚህ ዩቲዩብ ላይ ተከፋይ ለመሆን ገንዘብ ለመስራት የምታስቡ ከሆነ ሁሌም ሎንግ ፎርም ኮንተንቶች ሞር ማስታወቂያ ይገባባችኋልና ከአድ ሬቨኒው የምታገኙትን ገንዘብ ሎንግ ፎርም ስትሰሩና ሞር እሱ ላይ ማተኮር ያለባችሁ ይመስለኛል። ዋጋውን ለማሳደግ ዋናው ትኩረታችሁ ሁሌም መሆን ያለበት ሎንግ ፎርም ቪዲዮ ላይ መሆን አለበት። ለምሳሌ በሳምንት 3 ቪዲዮ ብታወጡ በሁለት ወር ውስጥ 24 ቪዲዮ ይኖራችኋል ማለት ነው። እነዚህን 24 ቪዲዮዎች እያንዳንዳቸው በአማካይ 4000 ቪው ብቻ ቢያገኙ 24 ሲባዛ ለ4000 96,000 ቪው ማለት ነው። እና በአማካይ 5 ደቂቃ ከ24 ቪዲዮዎች ውስጥ ሰዎች በአማካይ 5 ደቂቃ ቢያዩ 96,000 ቪው ሲባዛ ለ5 480,000 ሚኒት ወይም ይህ ማለት ነው 8000 ዋች አወራችሁ በቀላሉ ትሞላላችሁ ማለት ነው። እንግዲህ ግቡ ሊታሰብ የሚችል ነገር አይደለም፣ ግን ያው ጀስት ካልኩሌሽን ነው። ከተሞከረና ከሰራችሁ ግን የማይሆን ነገር የለም። ሌላኛው ደግሞ ሁለተኛው ስቴፓችን የሚሆነው ርዕስና ወይም ታይትል ምንለውና ታይትልና ተምብኔል ላይ እጅግ ትኩረት አድርጋችሁ መስራት ያለባችሁ ይመስለኛል። አንድ ቪዲዮ ጥሩ ከሆነ ብቻ አይበቃም። ሰዎች መጀመሪያ አይተው ወይም በአይናቸው ነውና ያው ከአይን ያሳውቃል ከሚጣፍጥ ነገር በአይን ይላል እንደሚባለው ነገር እናንተም ቪዲዮአችሁ ስለሰራችሁ ብቻ ሁሉም ነገር ጥሩ ይሆናል ማለት አይደለም። ሰዎች አይተው የሚገቡት ወይም ክሊክ ሊያደርጉት የሚችሉት አይነት ተምብኔል ሊኖራችሁ ይገባል። ፕላስ ቪዲዮ ስለምን እንደሆነ አንደርስታንድ ማድረግ ስለፈልጉ ታይትል ያነባሉ ማለት። ስለዚህ ታይትልና ተምብኔል ላይ ክሊክ ሊደረግ የሚችል አይነት ታይትልና ተምብኔል ሊኖራችሁ ይገባል። ስለዚህ ከመለጠፋችሁ በፊት ራሳችሁን ጠይቁ። ይሄን ታይትል ወይም ይሄን ተምብኔል
እኔ ብሆን ልነካው እችላለሁ፣ ክሊክ አድርጌ ልገባ እችላለሁ ወይ ብላችሁ ፖስት ከማድረጋችሁ በፊት ወይም ከመለጠፋችሁ ዩቲዩብ ላይ ከመለጠፋችሁ በፊት ቼክ ማድረግ መረሳት የሌለበት ነገር ነው። ሌላኛው ደግሞ ሶስተኛው ስቴፓችን የሚሆነው ኦዲየንስ ሪቴንሽን ማሳደግ መቻል አለባችሁ። ይህም ማለት ኦዲየንስ ሪቴንሽን ሲባል ሪቴን ማድረግ መቻል አለባችሁ። ሪቴን ስንል ማለት ነው ሰዎችን ይዛችሁ ማቆየት መቻል አለባችሁ ማለት ነው። በቪዲዮችሁ ወጥተው እንዳይሄዱ መያዝ መቻል አለባችሁ ማለት ነው። ቪው ማግኘት ብቻ አያስፈልግም። ሰዎች ቪዲዮ መመልከታቸውን መቀጠል አለባችሁ። ስለዚህ በቪዲዮ መጀመሪያ ላይ ሰላም እንዴት ናችሁ፣ እንኳን ወደ ቻናሌ በደህና መጣችሁ፣ ቦሪንግ የሆነ ያለፈበት ኦልድ ዌይ የሆነ ኢንትሮ ትታችሁ ጀስት ቶሎ ብላችሁ ሁክ ማድረግ መያዝ አለባችሁ። ሁክ ካደረጋችሁ በኋላ በጣም ስለምትጠቀሙ ማለት ሁክ ማድረጋችሁ ቪዲዮዎቹን እስከ መጨረሻው አይቶ እንዲጨርሱ ያደርግላችኋል ማለት ይሄም ማለት ነው። የሆነ መጨረሻ ላይ የሆነ ነገር እንደሚያገኙና የሆነች ሚስጥር እንደቀረች አድርጋችሁ ሁክ ታደርጋላችሁ ማለት ነው። ጀስት እንደ ምሳሌ ነውና ሰዎች ቪዲዮዎቹን ጨርሰው እንዲያደርጉላችኋል ማለት። ስለዚህ ሁክ መጠቀም እንዳይረሳ። ሌላኛው ደግሞ በስቴፕ በአራተኛ ዙር ላይ የምናየው ደግሞ ምንድነው ቪዲዮዎችን እርስ በርስ ማገናኘት ማለት ነው። ኮኔክት ማድረግ መቻል አለባችሁ። ይህም ኮኔክት ለማድረግ ብዙ አይነት ወይዎች አሉ። ዩቲዩብ ስቱዲዮ ላይ ገብታችሁ ማየት ትችላላችሁ በስልካችሁ ወይም በፒሲ ላይ። ይህ ምንድነው ፕሌሊስት ማዘጋጀት መቻል አለባችሁ። ኤንድ ስክሪን መጠቀም መቻል አለባችሁ። ካርዶችን መጠቀም መቻል አለባችሁ እና እነዚህ ነገሮች ስታደርጉ ቪዲዮቻችሁ ተያያዥነት ያላቸውን ነገሮች ይኖራሉ። ቻናላችሁ ላይ ያዘጋጃችሁ ፕሌሊስት ወይም ፉል ፓኬጅ ኦፍ ቪዲዮዎች ሊኖሩ ይችላሉ። ካርዶችን መጠቀም እነዚህ ነገሮች ቪዲዮዎቹን መጨረሻ ላይ ማስተዋወቅ መጀመሪያ ላይ ማስተዋወቅ ትችላላችሁ እና ቪዲዮዎቹን በአንድ ላይ ሰብሰብ አድርጋችሁ እንደ ፕሌሊስት አድርጋችሁ ኢንድ ስክሪን ላይ መጠቀም ይችላሉ ሰዎች። አሁን 10 ቪዲዮ የሆነ ፕሌሊስት ላይ ካለ አንድ ሰው ገብቶ ያን ፕሌሊስት ክሊክ ካደረገ 10ን ቪዲዮ ያላቸዋል ማለት ነው። ግን 10ን ቪዲዮዎች አይቶ እንዲጨርስ ከላይ ያላቸውን ነገሮች በቪዲዮዎቹ መሀል ላይ መግቢያ ላይ ሁክ በመጠቀም ቪዲዮቻችሁ ላይ መሀል ላይ ደግሞ ሰዎችን ሪቴን አድርጋችሁ ማቆየት የምትችሉበት አይነት ቦዲ ትክክለኛ የሆነ ስትራክቸር የሆነ ስክሪፕት ይዛችሁ በመቅረብ ቪዲዮ በመስራት እኚህን ብታስተካክሉ ሞር ሪቴንሽኑ ሞር እየሰፋ ይመጣል። ሪቴንሽኑ በሰፋ ቁጥር ደግሞ ቪዲዮዎችን ሰብሰብ አድርጋችሁ ማድረጋችሁ እንዲታይላችሁ ያደርግላችኋል። ሌላኛው ደግሞ በ60 ቀናቶች በትክክል መስራት ያለባችሁ ነገሮች አሉ። ለምሳሌ በእነዚህ 60 ቀናቶች ውስጥ በቋሚነት መስራት ያለባችሁ ሰኞ ጀስት ለምሳሌ ያህል ሰኞ ሎንግ ፎርም ብትሰሩ፣ ሮብ ሎንግ ፎርም ቪዲዮ ብትሰሩ፣ አርብ ሎንግ ፎርም ቪዲዮችን ብትሰሩ እና ሾርቶችንም ካደረጋችሁ ሾርቶችን ደግሞ ስትጠቀሙ ሞስትሊ ቻናሉ የሾርት ቻናል እንዳይሆን ማድረግ ያለባችሁ ነገር ቢኖር አንደኛው ጀስት ሾርት ቪዲዮችን ፖስት ስታደርጉ ኦዲየንስ ፍሎ ለመፍጠር መሆን መቻል አለበት ማለት። እዚህ ጋር ሾርት አለ፣ እዚህ ጋር ሎንግ ፎርም ቪዲዮዎች አሉ። እዚህ ጋር ከላይ ደግሞ ኦዲየንሶች አሉ። እኚህ ኦዲየንሶች ይሄን አይተው ወደዚህኛው ሽፍት እንዲያደርጉ የኦዲየንስ ፍሎ እንዲኖር ማስቻል መቻል አለባችሁ። ስለዚህ ሾርቶችን ሁሌ ስትጠቀሙ የኦዲየንስ ፍሎ እንዲኖር በማድረግ ከሎንግ ፎርም ቪዲዮዎቹ ላይ ከት በማድረግ ሾርት ትሰሩ እና ይህን ቪዲዮ ለማየት እዚህ ጋር ሊንክ አለ ተጠቅማችሁ ማየት ትችላላችሁ በሚል ሰዎቹ ሰጀስት በማድረግ የኦዲየንስ ፍሎ እንዲኖርና ሰፊ ቪው ሾርት ላይ የሚገኘውን ቪው ወደ ሎንግ ፎርም ቪው መቀየርና ኮንቨርት ማድረግ የምችሉበት ወይ ስለሆነ ሾርቶችም የሚናቋርሉ ግን ቻናሉን የሾርት እንዳይሆን ጥንቃቄ በማድረግና ስትራክቸር መሆን አለባችሁ ማለት ነው። በጣም አስፈላጊ ነገር ነው። ሾርቶችን መጠቀምና መስራት መቻል አለባችሁ። ሌላኛው ደግሞ መስራት የሌለባችሁ ስህተቶች አሉ። እነዚህም ስህተቶች አሁን ላይ ስምሲ ዋቻውን ለማግኘት ስትሉ ብቻ እዚህ ጋር ጥንቃቄ ማድረግ አለባችሁ ማለት ነው። ስምሲ ዋቻውን ለማግኘት ብቻ ስትሉ ፌክ ቪው መግዛት የለባችሁ፣ ፌክ ሰብስክራይበር መግዛት የለባችሁ እና ፌክ ዋች ታይሞችን መግዛት የለባችሁ። ይህም ማለት ነው እኚህ በአንዳንድ አፖችን ዌብሳይቶችን በመጠቀም ቪው ለመጨመር ሞከር የለባችሁም። በቴሌግራም ግሩፖች ላይ በአንዳንድ ቻናሎች ላይ ፌስቡክ ላይ ምናምን አሉ ሰብቱ ሰብ የሚያስደርጉ ነው። ይሄንም በጣም የሚያጠና ዩቲዩብ ኢንተግሬትድ የሆነ የራሱ የሆነ በጉግል ኦንድ ስለሚደረግ ጉግል ኢንተግሬትድ የሆነ የራሱ የሆነ ኤአይዎች አሉትና አንተ ዛሬ ልታጭበረብረው የምትችልበት ሚንስ ያለ አይመስለኝም እና ፕሊስ እዚህ ላይ ጥንቃቄ አድርጉ። ሌላኛው ፌክ ዋች ታይም 10 ኢሜል ከፍታችሁ በ10 አንድ ቪዲዮ ደጋግማችሁ ማየት የሚጨምርላችሁ ነገር የለምና እኚህ ነገሮች ቻናላችሁ ዋርኒንግ ውስጥ ይከታሉ፣ ሊዘጉም ይችላሉና
ዲሞኔታይዝም ሊሆን ይችላሉ እና ጥንቃቄ ማድረግ ያለባቸው ይመስለኛል። ሲስተማይዝድ የሆነ ሪፒተብል የሆነ ሲስተም መገንባት ከቻላችሁ እና ስትራክቸር ሆናችሁ መቀጠል የምትችሉ ከሆነ አንድ ቪዲዮ ቫይራል ነው የሚቀጥል ከሆነ ለአንድ ወር ወይም ኔክስት ላይ የማይቀጥል ከሆነ ይሄ እናንተ ሲስተማይዝድ አልሆናችሁም ወይም የምትጠቀሙት ወይም አካሄዳችሁ ልክ አይደለም ማለት ነው። ሰዎች የሚፈልጉትን ነገር ማወቅ መቻል አለባችሁ። ምንድነው ትሬንዱ? ትሬንድ ለመስራት ከፈለጋችሁ ትሬንዱ ምንድነው? ግን ሁሌም ትሬንድ ሲከር መሆን የለባችሁም። ጀስት ግን ሁሌም ቢሆን እዚህ ሚዲያ ላይ እስካላችሁ ድረስ ዩቲዩብ ላይ እስካላችሁ ድረስ ሞር እኔ ሰጀስት ማድረጋችሁ ኤቨርግሪን የሚባሉ አይነት ኮንተንቶችን ብትሰሩ ተጠቃሚ የምትሆኑ ይመስለኛል። እና ይህም ማለት ነው መስሊ ሰዎች ዩቲዩብ ላይ ሲመጡ ኮንሱም የሚያደርጓቸው ነገሮች አሉ። ኮንሱም ሲያደርጉ ግን ዝም ብሎ ነው ኮንሱም የሚያደርጉ ለኢንተርቴንመንት ብቻ ሶሉሽን ፈልገው ስለሚመጡ ለጥያቄያቸው ሶሉሽን የሚሆን ቪዲዮዎችን ይዛችሁ መምጣት መቻል አለባችሁ። ሰዎችን ምን አይነት ኦዲየንስ ነው መገንባት የምትፈልጉት? እናንተ ለብራንዳችሁ ለአመኔታችሁ ሪል አውተንቲክ ሆናችሁ ለቀረባችሁት ኦዲየንስ የምትፈልጉትን አይነት ኦዲየንስ ካች ለማድረግ ሁሌም ቼዝ ማድረግ ያለባችሁ እሱ ይመስለኛል። እና በመጨረሻም የቪዲዮ ጠቃሚ ነው ከታያችሁ ፕሊስ ቪዲዮን ላይክ በማድረግ እና ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እና ሀሳብ ካላችሁ ደግሞ ኮሜንት ላይ በማስቀመጥ ለሌሎች እንድረስ ደግሞ የቪዲዮ ሼር በማድረግ ፕሊስ እንድትተባበሩ እጠይቃለሁ። በቀጣይም በሌሎች ቪዲዮዎች እስክንገናኝ ድረስ ሰላማችሁ ይብዛ።